ሰርግ ቤት ተጠርተህ ራሱ ክትፎ ለመብላት ውስጥ ሰው ያስፈልጋል። ድህነት ለሙስና የመጀመሪያውና ዋነኛው መንስኤ ነው። እንደውም የሙስና መንስኤ ውጤት ይሆናል፣ ውጤቱ ደግሞ መንስኤ ይሆናል ይባላል። ለዚህ ማሳያ የሚሆነው ድህነት ነው። ስለዚህ የመጀመሪያው ምክንያት ድህነት ነው ማለት ነው። ሁለተኛው መንስኤ ስንመለከት ፖለቲካዊ ምክንያት ነው። ፖለቲካዊ ምክንያት ደግሞ በሁለት ወይም በሶስት ከፍዬ ባየው ደስ ይለኛል። የመጀመሪያው የስልጣን ክፍፍል አለመኖር ነው። ሶስት አይነት ኦርጋን ኦፍ ገቨርንመንት አለን። እነሱ ኦርጋን ኦፍ ገቨርንመንት በህግ የተሰጣቸውን ስልጣን ብቻ ተግባራዊ የማያደርጉ ከሆነና አንዱ ኦርጋን ኦፍ ገቨርንመንት ሌላኛው ገቨርንመንት ላይ ተጽዕኖ የሚያሳድር ከሆነ ወይም ጣልቃ የሚገባ ከሆነ አሁንም ለሙስና ተጋላጭ የሚሆንበት ሁኔታ ይኖር ይችላል ማለት ነው። ስለዚህ የስልጣን ክፍፍል አለመኖር ሌላኛው የፖለቲካዊ ምክንያት የሆነ የሙስና መንስኤ ነው ማለት ነው። ሌላኛው ከዚሁ ከፖለቲካዊ ምክንያት ሳልወጣ የፍርድ ቤቶች ነጻነትና ተጠያቂነት አለመኖር በራሱ ሌላኛው ፖለቲካዊ ምክንያት ይሆነናል። ሌላኛው ደግሞ እንደዚሁ የህግ የበላይነት አለመኖር፣ የሆነ ፖለቲካ ፓርቲ አባል የሆነ ሰው ከህግ በላይ ከሆነ ሌላኛው ለሙስና መንስኤ የሚሆነ ነገር ነው ማለት ነው። ሶስተኛው የሙስና መንስኤ ደግሞ ልማዳዊ አሰራር ነው። ለምሳሌ ሲሾም ያልበላ ሲሻር ይቆጨዋል የሚባሉ አባባሎች እና እንደዚህ አይነት ነገሮች ለሙስና መንስኤ ሊሆኑ ይችላሉ ማለት ነው። በአራተኛ ደረጃ እንደ መንስኤ ብዬ ላነሳው የምፈልገው ነገር ምንድነው? አስተዳደራዊ ስነ ስርዓቶች መብዛት ወይም ይሄ ቢሮክራሲ የምንለው የአስተዳደር ስነ ስርዓቶች መብዛትና እነሱን ደግሞ ገበርን የሚያደርግ ግልጽ የሆነ ህግ አለመኖር ሌላኛው ለሙስና መንስኤ የሚሆን ነገር ነው ማለት ነው። ስለዚህ መንስኤዎቹን ካየን ወደ መፍትሄው ለመሄድ የሚከብድ ነገር አይኖርም ማለት ነው። እና የመከላከያ መንገዶችን ስንመለከት የመጀመሪያው ድህነት መንስኤ ነው ብያለሁ። ስለዚህ በሀገሪቱ አቅም በሚፈቅደው ልክ የህዝባዊ ድርጅት ሰራተኞችንና ለመንግስት ሰራተኞች በቂ የሆነ ደሞዝ፣ ጥቅማ ጥቅም፣ የትምህርት እድል እና መሰል የሆኑ ነገሮችን ማሟላት ያስፈልጋል። ምክንያቱም አንድ ሰው በቂ የሆነ ገንዘብ የሚያገኝ ከሆነ ህይወቱን ለመምራት ሙስና ወንጀል ውስጥ ለመሳተፍ የሚፈልግ ሰው የለም። ምክንያቱም ከሃይማኖትም ከባህልም ከህግም ውጭ የሆነ ነገር ስለሆነ ማንም ሰው መሳተፍ አይፈልግም። ስለዚህ ድህነትን እንትን ማለት ነው። ሁለተኛው የምንከላከልበት መንገድ ደግሞ ኦርጋን ኦፍ ገቨርንመንቶቻችንን ሪሊ ሰፓሬት እንዲሆኑ ማድረግ ነው። አንዱ በአንዱ ጣልቃ እንዳይገባ ማድረግ ነው። ህግ አውጪው ህግ አስፈጻሚው ላይ መግባት የለበትም፣ ህግ አስፈጻሚውም ህግ ተርጓሚው ላይ ጣልቃ መግባት የለበትም ማለት ነው። እንደዛ በሚሆንበት ጊዜ የስልጣን ክፍፍል በሚኖርበት ጊዜ ሙስና የመሰራት እድሉም ይጠባል ማለት ነው። ከዚሁ ከፖለቲካዊ መፍትሄ ሳልወጣ የፍርድ ቤቶች ነጻነትና ተጠያቂነትን ስንመለከት ፍርድ ቤቶች ነጻ ናቸው። ነጻ ናቸው ስንል በሁለት መልኩ ማየት አለብን። የመጀመሪያው ተቋማዊ ነጻነት አላቸው ፍርድ ቤቶች። ተቋማዊ ነጻነት ሲባል ኢንተርናሊ ውስጥ ያሉትን ነገሮች የማስተዳደር መብት አላቸው፣ ነጻነት አላቸው። በጀታቸውም ያው በህዝብ ተወካዮች ምክር ቤት ነው የሚጸድቅ በፌደራል ደረጃ። በክልል ደረጃ ሲሆን ደግሞ በስቴት ካውንስል ነው የሚጸድቀውና ከዚህ ጀምሮ ነጻ ናቸው። ስለዚህ ተቋማዊ ነጻነትን ማክበር፣ ሁለተኛው ደግሞ የፍርድ ቤቶችን የዳኞችን ነጻነት ማክበር ያስፈልጋል ማለት ነው። አንድ ሀገር ላይ ህግ የበላይ ካልሆነ ሙስናም ሆነ ሌሎች ወንጀሎች የመበራከት እድላቸው ሰፊ ነው የሚሆነው። ምክንያቱም ለምሳሌ አንድ የፖለቲካ ፓርቲ መሪ የሆነ የፖለቲካ ፓርቲ ውስጥ የሚሰሩ ኤጀንቶች ለምሳሌ እዚህ ላይ ተሳትፎ ቢገኙ ከህግ በላይ ሆኖ ቢገኙ ስለዚህ ሙስና የመሰራት እድሉ ሰፊ ነው ማለት ነው። ስለዚህ የህግ የበላይነትን መከበር ሊኖርበት ይገባል። ሌላኛው ፖለቲካዊ መፍትሄ ነው ይሄኛው። ወደ ልማዳዊ አሰራር ስመጣ ማህበረሰቡ ውስጥ ያሉ አንዳንድ ልማዳዊ አሰራሮች አሉ ለሙስና የሚያበረታቱ ማለት ነው። ስለዚህ እነሱን ነገሮች ለህብረተሰቡ ግንዛቤ በመፍጠር እንደዚህ አይነትን ሐሳቦችን ከስራቸው ነቅለው እንዲወጡ ማድረግ ነው። እንዲሁም አንዳንድ የምሰማቸው ነገሮች አሉ። ሰርግ ቤት ተጠርተህ ራሱ ክትፎ ለመብላት ውስጥ ሰው ያስፈልጋል የሚባሉ አባባሎች አሉ። እንደዚህ አይነት ነገሮች ራሱ ለሙስና ትልቅ አስተዋጽኦ አላቸውና ማህበረሰቡ ዘንድ እንደዚህ አይነት ነገሮች እንዲወጡ ማድረግ አለብን ማለት ነው። ወደ አራተኛው መፍትሄ ስንመጣ አስተዳደራዊ ስነ ስርዓቶችን እስከተቻለ መጠን በጣም መቀነስ ያስፈልጋል። መቀነስ ካልተቻለ ደግሞ እነሱን በደንብ ሬጉሌት የሚያደርግ ግልጽ የሆነ ህግ ያስፈልገናል። ምክንያቱም በጣም ስነ ስርዓቶች የሚበዙ ከሆነ
ለምሳሌ ንግድ ፍቃድ ለማውጣት በጣም ብዙ ቢሮዎች መንከራተት ካለው ብዙ ቢሮዎች ጋር ሄዶ መንከራተት ካለው ብዙ ነገር ማውጣት የሚጠበቅብን ከሆነ ሰዎች በቀላሉ ሙስና ሰርተው በቀላሉ ጉቦ በመስጠት ያን ነገር ማለፍ ስለሚፈልጉ ስነ ስርዓቶችን አለማብዛት። ሌላኛው መፍትሄ ደግሞ ፍቅድ ስልጣንን መቀነስ ነው። አንዳንዴ ህጉ ለተወሰኑ ሰዎች ወይም ለኃላፊዎች የመወሰን ስልጣን ይሰጣል። ለምሳሌ አሁን ዳኞች ፍቅድ ስልጣን ነበራቸው። የፌዴራል ጠቅላይ ፍርድ ቤት የቅጣት መመሪያ ማኑዋል ከመውጣቱ በፊት የፍቅድ ስልጣን ነበራቸውና እንደዚህ አይነት የፍቅድ ስልጣኖችን መቀነስ ሌላኛው ሙስና የምንከላከልበት መንገድ ነው። ሌላኛው ደግሞ የሙስና መከላከያ መንገድ እዚሁ አዋጅ ቁጥር 881/2007 ላይ በአንቀጽ 8 ከክስ ነፃ ስለማድረግ የሚል ድንጋጌ ያለው እሱ ምንድነው? አንድ ሰው በሙስና ተካፋይ ሆኖ ፍርድ ቤት ጉዳዩን ከማወቁ በፊት ለፍርድ ቤትና ለሚመለከቱ አካሎች ካሳወቀና ሙስና የሰሩ ሰዎች ወይም ግብረ አበሮቹ እንዲያዙ ካደረገ ነፃ የሚሆንበት አግባብ አለ። ኢቭን የሙስና ተካፋይ ሆኖ ያሰው ማለት ነው። ስለዚህ ይሄ ራሱ ለሙስና ለመከላከል ትልቅ አስተዋጽኦ አለው ብዬ አምናለሁ እኔ ፐርሰናሊ። እና አዋጁም እንደዚህ አይነት ድንጋጌዎችን መያዙ በጣም ትልቅ ነገር ነው። የመጨረሻው ሙስና እንከላከልበታለን ብዬ የማስበው ነገር ምንድነው? ያው አንዱ የቅጣት ፐርፐዝም የሆነው ዲተረንስ ነውና ማህበረሰቡ ሙስና ወንጀል ላይ ተሳትፎ ሲገኝ በአዋጁ መሰረት በመቅጣት እሱንና ሰዎች ደግሞ እሱን አይተው ቅጣትን በመፍራት ሙስና ወንጀል ላይ ተሳትፎ እንዳይገኙ ማድረግ ነው ማለት ነው። ግን በዋነኝነት እስካሁን ምንም እንኳን ብዙ መፍትሄዎችን ባስቀምጥ በዋነኝነት ማህበረሰቡ ሜንታሊቲ ላይ ነው መሰራት ያለበት ብዬ አምናለሁ።